ሰባቱን ነገሮች አትናገር። ለምንድን ነው ለሰዎች ስለ ራስህ የምትናገረው? እንዲያደንቁ፣ እንዲወዱ ወይስ ዋው እንዲሉ? ለምንድን ነው? ብፁዕ አቡነ ሽኖዳ የነፍስ አፋቸው ላይ የመጀመሪያው ከሰባቱ ናገሩ ወይም እንዳንናገር ከሚያስጠነቅቁን አንዱ ስለ ራሳችን ስለ ራስህ ለምን ትናገራለህ? ሰናል ሶስተኛው ራስህ ስትናገር ዋጋን ታጣለህ። ዋጋን ታጣለህ እና ስለ ራስህ ተናግረህ ዋጋን ከምታጣ ምርጡ ዘዴ ስለ ራስ አለመናገር ነው ወዳጄ። ራስህን ለሰዎች ፕሮሞት ማድረግ ነው ፋይዳው። እስቲ ፕሮሞት ማድረግ፣ ማስተዋወቅ፣ መንገር እኔ እንዲህ ነኝ ብሎ ዋጋ ያሳጣል። እንደ መንፈሳዊ እያየን ያለው በዓለም ምናልባት ሰዎች ስለ ራሳቸው ማስተዋወቅ ብዙ ጥቅም ሊያገኙ ይችላሉ። ስለ ራስ በመናገር በራሱ ስለ ራስ መነሱ ጉዳት ያመጣል። ምን አይነት ጉዳት? ባትናገር አተረፍክ። እንደውም ብዙ በመናገር ራስህን ፈተና ታበዛበታለህ። ስለዚህ ፈተና ራስህን ከምታበዛበት ራስህ ላይ ብዙ ችግር ከምታመጣ ባትናገር መልካም ነው ይላሉ ብዙ። ስለ ራስህ የሚነግሩ ሰዎች እንኳን ለአንተ አይጠቅሙም። ስለ ራስህ አንተ እኮ አሪፍ ነህ፣ ያው ቀድሞ ነግራቸዋል፣ በጣም እንፈልጓል፣ ትልቅ ጉዳት አለው የሚሉን ብፁዕነታቸው ከሌላ አኳያ እንዳይመስላል። ሰዎች እኛን በካቡን ቁጥር በቃ የማይናድ ሆነን በኋላ የሆነች ጥቃቅን ስህተቶች እንኳን ተገኝቶብን ሰዎች እንዲህ ነው ቢሉን ለመቀበል በጣም ነው የሚቸገረው። ሰላም የዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን። ዛሬ እንግዲህ የዩቲዩብ ቻናላችንን በዚሁ አጋጣሚ ሰብስክራይብ አድርጉ። ሰብስክራይብ ማድረግ እኛን ይጠቅመናል፣ ያግዘናል። የእናንተ ሰብስክራይብ በጣም ይጠቅመናል። ሰብስክራይብ እንድታደርጉ በፍቅር በአክብሮት እንጋብዛለን። ብፁዕ አቡነ ሽኖዳ የነፍስ አርነት በሚለው መጽሐፋቸው ላይ የመጀመሪያው ከሰባቱ እንዳትናገሩ ወይም እንዳንናገር ከሚያስጠነቅቁን አንዱ ስለ ራሳችን። ስለ ራስህ ለምን ትናገራለህ? ሰዎች እንዲያደንቁ ነው የምትነግራቸው? እንዲያከብሩ ነው? ዋው እንዲሉ ነው? ወይስ ምንድን ነው ሪዝኑ የምትነግራቸው ይላል። ሌላው አንተ ቸል ያልከውን ይልቁንም ለሰዎች የተሰወሩ ብዙ ጉዶች አሉ ይላሉ። ብዙ ጉዶች ግን አንተ እሱን ደብቀህ መልካሙን ብቻ ለሰው ትናገራለህ። አሪፉን ብቻ ለሰው እንናገራለን። እንደውም በጣም ጉዳቱ ለሰው ዝም ብለን አሪፍ ነገራችን ብቻ ብንነግረው ያው ሰው የሚያውቀው አሪፍ ነገራችን ብቻ ነው፣ ግን በጣም ይጎዳናል። ለኛ አሪፍ ይመስለናል እንጂ በጣም ይጎዳናል። ሌላው የምትፈልገው የምትደነቅበትን ብቻ ነው የምታወራው ለሰው። እኔ እኮ እንዲህ ነኝ ስትል ሰዎች ዋው ይለዋል። እኔ እኮ አሪፍ ነኝ ስትል ሰዎች ዋው ይለዋል። በተአምር ተሳስተህ ድክመትን አትነግረም እና ድክመት እንዲታወቅብህ አትፈልግም። አንተ ብቻ በቃ ሌጀንድ ብለህ ሂሮነትን ወይም ይሄ ጀግናነትን ብቻ ነው የምታወራው። ይሄ ደግሞ ይጎዳል አሉ። ሌላው በጣም የሚገርመው ሌሎች እንዲያውቁ የምትፈልገውን ብቻ ነው አንተ ስለ ራስህ ሌሎች እንዲያውቁ የምትፈልገውን ብቻ ነው የምትነግራቸው። ያ ደግሞ ይጎዳሃል። የምትደነቅበትን፣ ዋው የምትባልበትን፣ አሪፍ ነው የምትባልበትን ብቻ ከነገርካቸው እነሱ የሚያውቁ በዛ። ሁለተኛው ሀሳብ ብፁዕ አቡነ ሽኖዳ ምን ይሉናል? እውነተኝነትን ሸሽገህ ለምን ጠንካራ ጎንን ታወራለህ? ይህን የምታደርገው እኔ አንድ ነገር ልንገርህ፣ አወዳደቅ ስለምትፈራ ወይም መውደቅን ስለምትፈራ ነው ይላሉ። ሰዎች እኛን የሚያውቁን በጠንካራ ጎናችን ነው። አብዛኞቻችን በተአምር በስህተት ወይም በድክመታችን የሚያውቁን ሰዎች አይኖሩም። ምናልባት የልብ ጓደኛ የሚባሉ ሰዎች ካልሆኑ በስተቀር አይ ቲንክ እሱም ቢሆን አይመስለኝም። ግን ብቻ አብዛኛዎቻችን ጥንካሬዎቻችንን ብናወራ ነው ለሰዎች ደስ የሚለን እንጂ የወደቅንበት የደከምንበትን ጉዳይ ብናነሳ ድካማችንን ወይም ይሄ ድክመታችንን ለሰዎች ብንናገር ምንሞት አድርገን እንቆጥረዋለን። ይሄ ግን በጣም ብፁዕ አቡነ ሽኖዳ ድካምህን እወቅ፣ ለሰው አትናገር፣ ድካምህን ግን እወቅ። ወደ ጥንካሬ የሚያስኬድ ድካም ነው እንጂ ጠንክር ያለው ብለህ ካሰብክማ ምኑ ወዴት ድካም ትሄዳለህ? ድካም እንዴት ታውቀዋል? አንድ ሰው ጸደቅኩኝ ካለ አስቸጋሪ ማለት ራሱን ካሰደቀ ማለት ነው። ለምን ትክክለኛ ይሁን አይሁን አይታወቅም፣ ግን ራሱ ትክክለኛ ነኝ ብሎ ስላሰበ ይህ ሰው ቢመክሩትም ለገናዥ አስቸጋሪ ሊሆን ይችላል። በቃ እኔ አንድ ጸድቅ ያለው ምናምን ተውኝ ሊል ይችላል። አንድ ሰው ደግሞ ጥንካሬው እንጂ በተአምር ስህተት ወይም ድክመቱ እንዲነገሩ አንፈልግም፣ ከእኔም ጭምር
እንደውም ጥለኞች እንሆናለን። ሰው የሆነች ድካም ቢነግረን አንተ ስለኔ የምታወራው ማን ስለሆንክ ነው? እኛ ስለ ሰዎች እያወራን የሆኑ ሰዎች ግን ስለኛ ድክመት ሲነግሩ ማን ስለሆንክ ነው አንተ እያልን እስከ መያያዝ እንደርሳለን። ይሄ በጣም ትልቅ ስህተት ክስረት ነው። አቡነ ሽኖዳ መጀመሪያ ድካምን እወቅ። ለሰዎች ምን አብራራ? ምን አስነገረ? ለሰዎች ብትነግረ ባይዜ ምን ታገኛለህ? በድካም ይሳለቁብሃል፣ በብርታትም ምናልባት ያደንቋል። ማድነቅ ደግሞ ለውድቀቱ የመጀመሪያው ዳራ መደነቅ ነው። ሰው ሲደነቅ ስህተት የሚሰራ አይመስለውም። ግን አይታችሁ ከሆነ በትችት ውስጥ መተቸት የሚወዱ ሰዎች አሉ። ደስ በቃ ሲተቹ የሚያድጉ ሰዎች አሉ። ትችት ወደ ማደግ ያመጣል። ምን ማለት ነው? በሆነው ባልሆነው ሳይሆን ስህተት ሲታይ እንዲህ ብታደርግ ነው አየች፣ ድካማችን ሲነገር ወደ ማደግ እንሄዳለን እንጂ ጥንካሬ ብቻ ከተነገረን ስህተቶቻችንን መለየት እንቸገራለን። ስለዚህ እወቅ አሉ ብዙ አባቶች። ሌላው ከፊል እውነት ያው ሙሉ እውነት እንደማይሆን ሁሉ ከፊል ውሸትም ሙሉ ውሸት አይሆንም። ስለዚህ የመጀመሪያው ከፊል እውነት ሙሉ እውነት እንዳልሆነ ማረጋገጥ። አንተ ለሰዎች መልካም ነው የምትነግራቸው ከፊል እውነት ነው፣ ግን ሙሉ እውነት አይደለም። ለሰዎች ጥንካሬን ብትነግር ከፊል ጥንካሬ ነው እንጂ ሙሉ ጥንካሬ አያውቁም። አንተ የነገርካቸውን ያምናሉ፣ አንተ ግን ታውቁታላችሁ። ሌላው አንተነትን የምታሳዩ ሙሉ የሚመስሉህን፣ በዛ ላይ ደግሞ ብዙ ጎዶሎች እንዳሉ እያወቅ አንተ ግን ሙሉ አስመስለ ለሰዎች ራስን ታቀርባለህ። ይሄ በጣም ትልቅ ስህተት ነው ይላሉ። ስለዚህ ጥንካሬህን ቻለ ሰዎች ከመንገር ባትነግር ይመረጣል። አላስችል ብሎ ከነገርክ ግን ከሰዎች መውደቅን ላለመፍራት ሳይሆን ይልቅ ሰዎች በጥንካሬ ተምረው ድካምህን ደግሞ በዚህ መልኩ ነው ብለው ሲነግሩ ተቀብለህ። በነገራችን ላይ ጥንካሬ የሚባለው ሰዎች ድክመቶቻችንን ሲነግሩን የምንቀበለው አቅም ይመስለኛል። አንድ ሰው ድክመቱ ሲነገረው በአግባቡና ሀምብል ሆኖ ከተቀበለ በቃ ጠንካራ ነው ያ ሰው። ለምን? የመቀበል አቅም አለው፣ ያስተካክላል ማለት ነው እንጂ ድካሙ ስትነግሩት በቃ ያዙ ልቀቁኝ ካለ ይህ ሰው ለመለወጥ ለማደግ ወይም ደግሞ ለማስተካከል ፈቃደኛ አይደለም ማለት ነው። ከእነኚህ ሰዎች መሸሽ እንደውም ያስፈልጋል። ቢቻል እነግራለን ከሰሙ ሲነገረን እኛም መስማት ማዳመጥ። አባቶቻችን በዚህ መልኩ ብዙዎቹን ወደሚደነቅ ማንነት መልሰዋል። ስለዚህ መጀመሪያ ድክመትን ማወቅ አለብን። ድክመትን ላይ ወደ ጥንካሬ የሚያደርሰው ድክመት እንጂ ጥንካሬ ብቻ ይዘማ ወዴት ትሄዳለህ? ስለዚህ በዚያ አጋጣሚ ጠንካራ ሀሳብ መቀበል እና መስጠት ብቻ ሳይሆን ሰዎች ስለኛ ድክመት ሲነግሩ እጅጉኑ መቀበል በጣም ትልቅ ትርፍ ያደርጋል። ብትችሉ ለሰዎች ጥንካሬዎቻችሁን አለመናገር፣ ድክመቶቻችሁን ባይዘው ያለመንገር። ግን አያስችለኝም እኔ ይልቅ ከጥንካሬ ይልቅ ድክመቴ ማውራት እፈልጋለሁ ካላችሁ ደግሞ የሚነገረው ሁሉ ደግሞ ይለያያል። ለተገኘው ሁሉ ደግሞ አይነገርም። ስለዚህ ለምትፈልጓቸው ይቀይሩኛል ብላችሁ ለምታምኗቸው እና ደግሞ ባይዜ በህይወትም የተቀየሩ ሰዎች ጋር ይህን ነገር ድክመትን ቢሆን ማውራት የሚያስፈልገው። በዚህ አጋጣሚ ብፁዕ አቡነ ሽኖዳ ምን ብለዋል? እውነትነትን ሸሽተህ ጥንካሬ ብቻ ተናግረህ ለመውደቅ እንዳትፈራ፣ ከወደክም ትነሳለህ። አዳም ወድቆ ምን ብሏል? ተነስቷል። ወድቆ ያልተነሳው ዲያብሎስ ነው። እኛ ደግሞ የክርስቶስ ልጆች ነን፣ የአዳም ልጆች ነን። አዳም ተነስቷል። አንተስ ከወደቀበት የመነሳት እድል የለህም። ኧረ አለ ወዳጄ፣ ጠንክር፣ እንበረታለን። የወደቅንበትን ደግሞ ማወቅ ያስፈልጋል። ሀሳብ ከተመቻችሁ ኮመንት ሴክሽን ላይ ሀሳብ አስተያየቶችን ስጡን። ሰብስክራይብ አድርጉ። እንወዳለን። ስለ ራስ ተናግረ ዋጋን ከምታጣ ምርጡ ዘዴ ስለ ራስ አለመናገር ነው ወዳጄ። ራስህን ለሰዎች ፕሮሞት ማድረግ ምንድነው ፋይዳው? እስቲ ፕሮሞት ማድረግ፣ ማስተዋወቅ፣ መንገር፣ እኔ እንዲህ ነኝ ብሎ ማድረግ ምንድነው ዋጋ ያሳጣ። እንደ መንፈሳዊ ያያያል። በዓለም ምናልባት ሰዎች ስለ ራሳቸው ማስተዋወቅ ብዙ ጥቅም ሊያገኙ ይችላሉ። ግን ደግሞ ዋናው ጉዳይ ስለ ራስ በመናገር ውስጥ የምናጣቸው ነገሮች አሉ። እኛ የምናገኝ ነው የሚመስለን እንጂ በጣም ብዙ ነው የምናጣው፣ ዋጋ እናጣለን። ጌታችን በዚህ በተራራው ስብከት ላይ በዚህ በማቴዎስ ወንጌል ምዕራፍ 6 ቁጥር 3-4 ላይ ቀኝ የምትሰጠውን ግራ ምን አትበል ይላል፣ አትይ። አስባችሁታል? ቀኝ ሲሰጥ እንኳን ግራ እንዳያይ ተከልክሏል።
ስለዚህ አንተ መልካም ነገር ቢኖረህ መልካም ነገርህን ሰዎች ባያዩ ይመረጣል። ምን መሰላችሁ? ከምን አንፃር ብናየው ጥሩ ነው ማለት መጥፎ ነገር ስትሰሩ ሰው ያያችሁ ማለት እንዳልሆነ ግልጽ ነው። በዚህ እንዳትረዱት። ግን በተለይ ይሄ ጥቅስ የሚያሳየው አሁን ምጽዋት ስትሰጥ፣ ሰዎች የሆነ ነገር ስታደርግ፣ ሰዎችን ስታበላ፣ ሰዎችን ስትረዳ፣ ይህንን ስታደርግ ሰዎች እንዲያዩና ሰዎች አንተን ዋው እንዲሉ ከሆነ ከስራሃል ወዳጅ። እና ብፁዕ አቡነ ሽኖዳ ይህንን ነው የሚያሳዩ። እና በተለይ ደግሞ አሁን ስለ ራስ መናገር የሚያመጣው ጣጣ ምን መሰላችሁ? እግዚአብሔር በሰማይ የሚሰጠንን ዋጋ ምድራዊ ያደርግብን እና ይቀራል በምድር። ፈሪሳውያን ሰዱቃውያን ብትመለከቷቸው አብዛኛውን ያደርጉ የነበሩት ለታይታ ነበረ። ጌታም ዋጋቸውን በምድር ተቀብሏል ብሎ ነገራቸው። ስለዚህ እኛ ደግሞ የሰማይ ዋጋ እንጂ የምንጠብቀው ምድራዊ ዋጋ አይደለም። እግዚአብሔር የምድርንም በረከት ይሰጣል፣ የሰማይንም ዋጋ ይሰጣል። ነገር ግን የምድር በረከት ከሰማዩ ዋጋ ትርፍ ነው። አስቀድማችሁ ጽድቅና መንግስቱን ሲለን እኮ ታስታውሳላችሁ። ስለ ክርስቶስ ማንነት ወደሱ መጠጋት ነው መጀመሪያ የሚጠበቀው እንጂ የእሱ የሚሰጠንን ብቻ ካልን ምድራዊ ይሆነናል ማለት እሱ የሚሰጠንን ይሄ ቁሱን ምናምን እና ክርስቶስንም ወይም እግዚአብሔርን የምንፈልገው ለዚህ ብቻ ከሆነ በምድር ቀርተናል። እሱ ግን ይሄን አይደለም። መጀመሪያ እኔን ፈልጉ፣ ከዛ በኋላ እኮ ሌላው ተራ ነው። እሱ ተከትሏችሁ ይመጣል። እኛ እንደምታውቁት አሁን ዛሬ ሰው ገንዘብን እየተከተለው ነው እንጂ ገንዘብ እየተከተለው አይመስለኝም። ገንዘብ እየተከተለ ነው ሰው። አሁን ያው በዚህ በግሎባላይዜሽኑ ወይም በዚህ በዓለምን አንድ በማድረግ ደረጃ በቃ ይሄ ገንዘቡ ምን ከሌለ ሰው የሚወደድ አይመስለውም። አይኑ እርግጥ ነው አሁን ላይ ገንዘብ ከሌላችሁ ኢቨን ምንም ነገር ልታደርጉ እንደማትችሉ ሁሉ አይምሮ የማሳመን ስራ ነው የሚሰራው። ገንዘብ ራሱ አንዱ ማሳመኛም ጭምር ስለሆነ ስለ ራሳችን ስንናገር ሰዎች እኛን በማወቅ ምንም የሚጠቀሙት ነገር አይኖርም፣ ዋጋችንን ያሳጡናል። ስለዚህ በማቴዎስ ወንጌል በምዕራፍ 6 ቁጥር 3 ላይ ጌታችን የተናገረው ነው፣ ቀኝ ስትሰጥ ግራ እንዳታይ አለ። ሌላው ይህን ስታደርግ በግልጥ ይሆንና ዲያብሎስ መጥቶ ከንቱ ያደርግብሃል። አንተ ስለ ራስህ ፕሮሞት ኤክስፕሌን ስታደርግ አልመሰለህም እንጂ ራስህን ለጠላት አጋልጠህ እየሰጠ ነው። ምክንያቱም አንተ መልካምነትን ምን አስወራ። ለዚህ ነው ጌታችን ምንድነው ያላቸው? እግራቸውን ካጠበ በኋላ እርስ በርሳችሁ እንዲህ አድርጉ። አሁን ይህንን እንዲያደርጉ ሲል በሄዳችሁ በአደባባይ ምናምን አላለም ጌታ። ብቻ እናንተ መልካም ስራ ስትሰሩ የኔ ደቀ መዛሙርት እንደሆናችሁ ይታወቃል። ራሱ ስራው ይገልጣችኋል። ስለዚህ አሁን እኛ መልካም ስንሰራ ለሰዎች እንዲታይ እያደረግን ሳይሆን በስውር እየሰራን ራሱ እግዚአብሔር ግን ምን ይለዋል? ይገልጠዋል። ኤክስፕሌን ማድረግ አይጠበቅብም። እኔ እንደዚህ ነኝ ብለህ መልካም ብትሰራም ራሱ እግዚአብሔር ሲገልጥህ የሚገለጥ ይሆናል እንጂ አንተ ቀድመህ ራስህን ለሰዎች በማሳወቅ የሚሰጥህን ጸጋ እንዳታጣ ጥንቃቄ አድርግ እና በዚሁ አጋጣሚ ሀሳቡ ከተመቻችሁ ኮመንት ላይ አስተያየታችሁን መስጠት ትችላላችሁ። ሰብስክራይብ የምታደርጉን በፍቅር እንጋብዛለን። አራተኛው እንግዲህ እነኚህ 7 ነገሮች አትናገሩ። ባትናገሩ ይመረጣል። አለመናገርም ደግሞ ይሻላል። ያው ስለ ራስ በመናገር ስለ ራስ መናገር በራሱ ጉዳት ያመጣል። ምን አይነት ጉዳት? ብፁዕ አቡነ ሽኖዳ በአንድ ወቅት በፕትርክና ከተሾሙ በኋላ በጣም የሚወዷቸው በምንኩስና ሕይወት የሚያደንቋቸው አንድ አባት ነበሩ እና ብፁዕ አቡነ ሽኖዳ በሚያስተምሩ ሰዓት እነኛን አባት ጠቀሱና ብፁዕነታቸው ስለኛ አባት በጣም መናገር ሲጀምሩ ከተቀመጡት አባት ወይም መነኮሳት አንደኛው ብድግ ብለው ሄደው ወደ ብፁዕነታቸው እባክዎት የሚናገሩትን ነገር ያቆሙ አሉ። ብፁዕ አባታችን ብፁዕ አቡነ ሽኖዳ ደንገጥ ይሉና ምን ነው ብለው ይጠይቋቸዋል። እርስዎ ስለሚወዷቸው መነኩሴ በተናገሩ ቁጥር ዲያብሎስ እጥፍ ድርብ ሰራዊቱን አስከትቶ እኚህን አባት ለመፈተን ተግተልትሎ ይመጣል። ስለዚህ እርስዎ ከአሁን ደቂቃ በኋላ ስለሳቸው መናገሮትን ያቆሙ ብለው እኛ መነኩሴ ለብፁዕነታቸው ነገሩ። ብፁዕነታቸው ከዛ በኋላ የእኛን ስም ጠቅሶ መናገርን አቆም ይላል። ያው ከብፁዕነታቸው ራሱ የምንረዳው እሳቸውም እንደው እጅግ በጣም
የሚወዷቸውን መነኩሴ ለአርአያና ለአብነት ነበረ በስብከታቸው የተናገሩት። ግን የሚያመጣው እኛ መልካም ነው ብለን የምንናገረው ነገር ደግሞ የሚያመጣው ጉዳት አያችሁ። ስለዚህ አሁን እኛ የምንወዳቸውን ሰዎች ራሱ ባይዞ ስለ ሰዎች መንገር ፕሮሞት ማድረግ ጉዳት። አምስተኛው በጣም የሚገርመው ስለ ራስህ በመናገር ምን ተጠቀምክ? ቅድም አራተኛው ላይ ታችሁ ከሆነ ስለ ራስ በመናገር በጣም የሚመጡ ጉዳቶች እንዳሉ ጠቅሰናል። አምስተኛው በራስህ ወይም ስለ ራስህ ስትናገር ምን ተጠቀምክ? እዚህ ጋር 3 ነገሮችን እናያለን። የመጀመሪያው ይልቅ ስለ ራስህ የሚነግሩ ሰዎች እንኳን ለአንተ አይጠቅሙም። ስለ ራስህ አንተ እኮ አሪፍ ነህ፣ ያው ቀድሞ ነግራችኋል፣ በጣም እንፈልገዋለን ይህን ነገር፣ ትልቅ ጉዳት አለው የሚሉን ብፁዕነታቸው ከሌላ አኳያ እንዳይመስላችሁ። ግን ሰዎች እኛን በካቡን ቁጥር ሰዎች ስላንተ መልካም ቢነግሩ እንዳትሰማ። በዚህ በጣም ቅዱሳኖች የቤተክርስቲያናችን ከዋክብት ቅዱሳን በጣም እናደንቃቸዋለን፣ እናከብራቸዋለን። በረከታቸው ይደርብን በእውነት። በጣም የሚገርማችሁ አጋቶን የተባለ ታላቅ አባት አፉን ለጉሞ በዝምታ የታወቀ አባት ነው። ቅዱስ አጋቶን አፉን በድንጋይ ለጉሞ በአርምሞ ለመቆየት እስከሚሞት ድረስ በአርምሞ በቃ ሰዎች ስለሱ አንድ ነገር እንዲያወሩ በፍጹም ጆሮን አይሰጥም፣ አይሰማም። ቅዱስ አርሳኖስን ብትመለከቱ በእንባ የታወቀ አባት ነው። እንደውም ከእንባው ብዛት የተነሳ የአይኖቹ ይሄ ከአይኑ ጀምሮ ጉንጮቹ እንዳለ ሰርጉደው ብክት ሁሉ አለው። ይህ አባትም ስለ ራሱ እንዲነገር በምንም ተአምር ጆሮም አይሰጥም። አብዛኛው ቅዱሳን ስለ እነሱ ሲወራ አይፈልጉም፣ ሸሽተው ይሄዳሉ፣ ካሉበት ይሸሻሉ። እና ስለ ሰዎች ስለ አንተም መልካም ነገር ቢነግሩህ መቀበሉ ላይ ብዙም ባትጥር ጥሩ ነው ይላሉ። ስለ ራስህ ሲነገርህ ይልቅ ጉድለትህን አስብ። ምንድነው የጎደለኝ? ምንድነው ደካማነቴ ብለህ ሰዎች ስለ አንተ ደካማነት ቢነግሩ ነው በጣም የተሻለ ነው፣ ታስተካክለዋለህ። ይሄ ደግሞ ለአንተ አስፈላጊ ነው። ሌላው ስለ ራስህ በመናገር አንተነትን ታሳንሰዋለህ። አንዳንዴ አይታችሁ ከሆነ ሰዎች ወይም እኛ ለሰዎች እኛነታችንን ሰዎች እኛን እንዲያውቁን ወይ እንዲረዱን ወይ ደግሞ የሆነ ነገር እንዲያደርጉልን ወይ ደግሞ የሆነ በቃ ስለኛ ነገር እንዲቀበሉ የምንደክመው ድካም ራሳችንን እያሳነስን። ስለዚህ እኔ እንደዚህ ነኝ ስትል ራስን እያሳነስክ እያዋረድክ መሆንን ማወቅ አለብን። ስለዚህ ከዚህ ነገር መተው። ምን አስደከመ? ለሚያደምጡ ስትናገር ይሁንና ፈጣሪ በምሕረቱ ባይታደግ ባይረዳ ኑሮ ሰዶምና ጎሞራ ከነበሩበት የጥፋት አውድ ውስጥ ራስን ታገኘው ነበር። ምን ማለት ነው? አንተ ለሚያደምጡ ስትናገር እንዲህ ነኝ ብለህ ስታወራ እግዚአብሔር አንተን ያውቃል ምን አይነት ሰው እንደሆንክ። አንተ ግን ራስን ለሰዎች ቅዱስ፣ ንጹህ፣ ብሩህ ምናምን አድርገህ ነው የምታወራው። ግን እግዚአብሔር በእውነት እንደኛ ቢሆን ወይም እኔ ራሴን ለሰዎች ባስተዋወቁት ልክ መጠን እግዚአብሔር እኔ ስለሚያውቅ ከኔ በላይ ስለሚያውቅ ለሰዎች እኔ ጻድቅ አድርጌ ስላቀረብ ግን እግዚአብሔር በደለኝ ስለሚያውቅ እንደው በእውነት ፈርዶብኝ ቢሆን ኖሮ እንደ ሰዶምና እንደ ገሞራ ከዚህ የበለጠ ጉዳት ወይም እሳት ላይ በዘነበ ነበር። አስባችሁታል? ስለዚህ ብፁዕ አቡነ ሽኖዳ ራስን በመንገር ምንም ጥቅም አታገኝም። ሰዎች ስላንተ ቢነግሩ ምንም ጥቅም አታገኝም። ከሁለቱ ጥቅም ያለው በዝምታ ራስን ለእግዚአብሔር መንገር የተሻለ ይሆናል ይላሉ። እና አበክረው ከነገሩን እኛ ደግሞ አበክረን መስማት ያስፈልጋል። ስለዚህ አምስተኛው ስለ ራስህ በመንገር ምን ተጠቀምክ? ኛው ስለ ራስህ አትናገር። ለምን ካላችሁ ስድስተኛው ትጠላለህ። ብፁዕ አቡነ ሽኖዳ በመጽሐፋቸው ላይ እንጠቅሳሉ። በጣም ይገርማል። እኔ እውነት ነው ብዬ አምናለሁ። በመጀመሪያ ስለ ራስህ አብዝተው የሚናገሩ ሰዎች ይጠላሉ። በጣም በቃ ብዙ ሰው ስለ ራሱ አብዝቶ የሚያወራ ከሆነ በቃ የምናገኘው ወይም የሚያገኘው ሰውዬ ዳግመኛ እንዳያገኘው እድል አይፈጥርም ማለት ነው። ምክንያቱም ቢያገኘው ሁልጊዜ ስለ ራሱ ነው የሚያወራው ሰው፣ አያዳምጥም። ስለዚህ ስለ ራስ ከማውራት ምን ማለት መጠንቀቅ፣ ላለመጠላት ሲባል ሰዎች እኛ የማይጠቅም እንቶ ፈንቶ ነግረናቸው ከሚጠሉ ባንናገርና ዝም ብንል አዋጭ ነው። ሁለተኛ ስለ ራስ ብትናገር ጉረኛ አድርገው ሰዎች ስለዋል። ከጉረኝነት ነፃ ለምን አትወጣም? ለምንስ ራስህን በውሸት ከመዋረድ ዝም። ስለዚህ ራስህን ከመጠላት ጉረኛ ሰዎች አድርገው ከሚስሉ
ዝም ብትል በጣም ትልቅ ዋጋ አለው። ስለ ራስህ በምትናገር ሰዓት መንግሥተ ሰማያትን ታጣለህ። ክርስቶስ ስለ ስሜ የተጠላችሁ ትሆናላችሁ ብሎ ሐዋርያትን ነገራቸው እንጂ አንድም ወንጌል ላይ ስለ ራሳቸው ሲያወሩ ሰምተን አናውቅም። ወንጌላቸው ክርስቶስ ነበር። ስለ ክርስቶስ ሲሰብኩ ነው ምን ያሉት የተጠሉት ማለት ነው። ስለዚህ መንግሥተ ሰማያትን ያገኙት ስለ ክርስቶስ ተጠልተው ነው፣ ስለ ራሳቸው አልነበረም። ክደው ነው ራሳቸው። መስቀሉን የሚወድ ይከተለኝ እና ራሱን የሚካድ አይደል ክርስቶስ ያለው እንጂ ራሱን ወዶ ስለ ራሱ እያወራ እኔን ይከተል አላለም። ስለዚህ ሰዎች ኢቭን እኛ ስለ ራሳችን በማውራት ጊዜ መግደል፣ ስለ ራሳችን አውርተን ከሰዎች ከመጣላት፣ ሰዎች እንዲጠሉን ከመፍቀድ፣ መንግስቱን ከምናጣ የሚሻለው አንዱና ዋነኛው ምርጫ ዝም ለማለት ነው ማለት። ሰባተኛው በጣም 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 ፖይንት ያለው እና ትልቅ ነጥብ ነው። ሰባተኛው ብፁዕ አቡነ ሽኖዳ ምን ይላሉ? እነኚህ 6 ነገሮችን ባለመናገር አትርፋል። ሰባተኛው ደግሞ ይልቁንም የምታተርፍበት ነው። ምን? እስቲ እግዚአብሔር አንተ ላይ መልካም ስራ ሰርቶ ሰዎች በአንተ መልካም ስራነት ብዙ ነገር አግኝተው እንኳን ቢሆን እና እግዚአብሔር በአንተ በጣም አሪፍ ብዙ መልካም ነገሮችን ሰርቶ ለመለወጫ ምክንያት አድርጎ ከሆነ እንኳን ይህ የሆነው አንተ ጥረት ስላልሆነ ስለ ራስህ ምን አትበል፣ አትናገር። ምንም መልካም ነገር ብትሰራ ሰዎች በአንተ መልካምነት እንኳን ቢቀየሩና ተጽዕኖ መፍጠር ብትችል እንኳን አንተ ይህን ያደረገው በአንተ ስላልሆነ ምን አትበል፣ አትናገር። በጣም የሚገርም ነገር። መልካም ስራዎችን ለሰው አትናገር። በቃ ይሄ በጣም ዋጋ የሚያስገኝ ጉዳይ ነው። ምክንያቱም ሰዎችን የሚጥሉ ሰዎች መልካም አሪፍ አንተ እኮ እንደዚህ በዋዋው ምናምን ውድቅ። ስለዚህ መልካም ነገሮችን አትናገር። በጎ ነገሮችን ለሰው አትንገር። በቃ ብልጡን ለምን በጎ መልካምነትን ለሰው ነግረህ ራስን ለምን ከጸጋ ከምናምን ራስን ለምን ታወጣለህ? አንዱ በነገራችን ላይ በዚህ አጋጣሚ ጸጋን ከሚያጎሉ ነገሮች ስለ ራስ መናገር ጸጋን ያጎላል። እኛ እናቆማ እኛ ጸጋ ሲነሳ እንዴት እንደሆነ አናቆም። የተሰጠን በጎ ነገር እንዴት እንደሚነሳ እኮ አናቆም። ምክንያቱም እግዚአብሔር የሰጠን በማይታይ ስለሆነ። ለምሳሌ ጸጋ የምትሉት ግሬስ የምንለው ወይም ሀብተ እግዚአብሔር የምንለው በእግዚአብሔር ረድኤት ነው የሚሰጠው። ሲሰጠን ሁሉ እኛ እያየነው አይደለም የምንቀበለው። እንዴት እንደተሰጠን ሁሉ አናቆም። ግን እግዚአብሔር በረከት ሰጥቶናል። ሲወሰድም የሚገርማቸው አናቆም። የሚወሰድብን ግን እኛ ከምናደርጋቸው አክቶች፣ ከምንሰራቸው ስራዎች፣ ስለ ራሳችን የማይሆን ነገር ስናወራ፣ ሰዎች እንዲያደርጉን ስንፈልግ፣ ያልሰራኑን ሰራን ስንል ምን ስንል እኚህ በጎ የተሰጡን በጣም አሪፍ መልካም ነገሮች ይወሰዱብናል። እና እነኚህ እንዳይነጠቁ እንዳይወሰዱ ለሰዎች ራሳችንን ከመግለጥ ከመድከም መታቀብ እጅግ በጣም 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 ትልቅ ጥቅም በደንብ ሊታይ የሚገባ ነው ማለት። ስለዚህ አሁን እግዚአብሔር አንተ ላይ ያደረገውን ነገር ደግሞ ለሰዎች ብትገልጥ ያዋጣሃል። ይህን ሁሉ ነገር ያደረገልን እግዚአብሔር ለሰዎች መናገር ክብሩን ለእግዚአብሔር ሰጥቶ ይህንን በጎ ነገር ይሰራልኝ እግዚአብሔር ነው ብለህ ስለ እግዚአብሔር መናገር ይጠቅማል። ስለ ራስ ከመናገር ራስ በመናገር የሚገኝ ትርፍ የለም። ስለ እግዚአብሔር በመናገር ግን ጸጋ እግዚአብሔርን ያስበዛል ማለት ነው። ሌላው ራስን ከማስተዋወቅ ሰውር። ለሰዎች ራስን በመንገር ለምን ትደክማለህ? በመሰወር ውስጥ ትልቅ ትርፍና ዋጋ ታገኛለህ ብለው ብፁዕ አቡነ ሽኖዳ በመጽሐፋቸው ላይ በሰባተኛው ሀሳብ ላይ ይነግሩናል። እኛም ራሳችንን እንደው የማይገቡ ነገሮችን ለሰው ከመንገር በመቆጠብ ራሳችንን ከማስተዋወቅ ከመድከም ከመቆጠብ ራሳችንን ለሌሎች በማሳወቅ የምናገኝ ዋጋ እንዳያሳጣብን በመጠንቀቅ ልንተጋ ያስፈልጋል። በመጨረሻ ብፁዕነታቸው አንድ መልእክት በመጽሐፋቸው ላይ አስፍረዋል። ወንድሜ ሆይ ይላሉ፣ ግልጽ ሆኜ በመናገሬ አበሳጭቼ ይህንን ድካሜን ይቅርታ አድርግልኝ ብለዋል። ምን አሉ? ግልጽ ሆኜ እኚህ 7 ነገሮች ግልጥ ናቸው። በቃ እኛ በጣም የምንፈተንባቸው እንደውም አንዳንዶቻችን ይህንን በማድረግ የተጠመድን ከሆነ ግልጽ ነገር ነው ያስቀምጡና ግልጽ ሆኜ ካበሳጨው እንደሚያበሳጭ ራሱ እንዴት እንደሚያቆያቸው በጣም ነው የሚያበሳጩት። እኚህ 7 ነገሮች እኛ አሁን በጣም ትክክለኛ ነገር የተነገረን እኛ እነዚህን አለመቀበል ራሱ በጣም ከባድ ስለሆነ ነው። ስለዚህ አበሳጭቼ ከሆነ ይቅርታ አድርግልኝ ያሉ ወንድሜ ሆይ ብለው ብፁዕነታቸው ይህን ጠቅሰዋል። እኛ ቃሉን ተቀብለናል። ምክንያቱም እጅግ በጣም ለሕይወታችን የሚጠቅም 7 ሀሳቦች አሉ።
ከእነኚህ 7 ነገሮች ለሰው ባትናገር ትርፋማ ትሆናለህ። ለዚህ የዩቲዩብ ቻናል ቤተሰብ አዲስ ሆናችሁ ሰብስክራይብ በማድረግ አጋር አስተያየታችሁን እንድትሰጡን በአክብሮት እንጋብዛለን። በሌላ ቪዲዮን እስክንገናኝ መልካም ጊዜ እንመኛለን። ረድኤተ እግዚአብሔር ከእናንተ ጋር ይሁን። አሜን።